አንድ መልእክትም ጌታ ተናግሮ ነበር። አሁን የሚነሳ መሪ ይመጣል፣ ብልጽግና ያያል፣ ፕሮስፔሪቲ ያያል። በቪዲዮ አለ በቪዲዮ ከዚህ በኋላ ነብይ ይነሳል፣ ያያል፣ ፕሮስፔሪቲ ያያል፣ ብልጽግና ብቻ። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ብልጽግና የሚለውን ስም ለብልጽግና ፓርቲ የሰጠሁት እኔ ነኝ ትላለህ እና እውነት አንተ ነው የሰጠው ወይስ ዝም ብለህ እንደው? አዎ ብያለሁ። ለመንግስት አካላት ግን ሄጄ አልሰጧቸውም። ያን ጊዜ ቀደም ስናወራበት የነበረው መጋቢት ውስጥ አንድ ከብዙዎች ውስጥ አንድ መልእክትም ጌታ ተናግሮ ነበር። አሁን የሚነሳ መሪ ይመጣል፣ ብልጽግና ያያል፣ ፕሮስፔሪቲ ያያል የሚል በቪዲዮ አለ በቪዲዮ before 3 years ግጭቱ ከመነሳቱ በፊት ግጭቱን ብቻ ሳይሆን ኢትዮጵያ በትልቅ ነውጥ ውስጥ ወይም አሁን የምናየውን ነገር ምንም ሳይኖር መሪ ያለ አዎ ኦኬ እና የዛን ጊዜ ብልጽግና የሚባል ይመጣል፣ ብልጽግና ያያል፣ እንደውም ከዚህ በኋላ ህዝቡ ፕሮስፔሪቲ ይሆናል፣ ብልጽግና ይሆናል የሚል የትንቢት ቃል ጌታ ሰጥቶ ነበር። እሱ ብቻ ሳይሆን ምድር እንኳን የኢትዮጵያ ምድር ኃይሉን የሚሰጥበት ጊዜ ነው፣ ኃይሉን ይሰጣል በየ የእግዚአብሔርን የትንቢት ድምጽ አስተላልፌ ነበርና በጣም የሚገርም ነገር እኔም ለራሴ ይገርመኛል። ያው አገልጋይ ስትሆን ድምጽ ነው የምሰማው። ከሰማ በኋላ አንዳንዱ ነገር አንድ አገልጋይ እንኳን አንተንም ያስገርማልና መጋቢት 24 2010 ዓ.ም በዚህች ዕለት የተጀመረው ልዩ የፍቅርና የአንድነት መንፈስ ዛሬ 100 ቀናት ሞልተውታል። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ እንደራሴዎች ፊት ኢትዮጵያውያንን ለማገልገል ቃል በገቡት መሰረት ያለፉት 100 ቀናት ብዙ አዳዲስ ሁነቶች ተስተናግደውባቸዋል። መደመር፣ ፍቅር፣ ይቅርታና አንድነትም ከሳቸው አንደበት የማይታጡ ቃላት ሆነው ቆይተዋል። ከሁሉም በላይ ደግሞ ኢትዮጵያዊነት Because we've seen the world in general, they don't have a up-to-date perspective of all of the amazing things that are happening in Africa, which is why we're here, to show the world. ለሀገራችን ያሰብነው ብልጽግና ለከተማችን ቃል የገባነው አዲስ አበባን እንደ ስባ አበባ የማድረግ ነገር አስተማማኝ በሆነ መንገድ እየተሰራ መሆኑን ያሳያል።
ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ታላቅ የምስራች! በተለያዩ የዓለማችን ክፍሎች ለምትገኙ ሁሉ በአሜሪካ፣ በኢሮፕ እንዲሁም በተለያዩ የአፍሪካ ሀገሮች ለምትገኙ ቅዱሳን ሁሉ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ እንደሚል ዘመንን የመዋጀትና የተበሉ ዓመታትን የማስመለስ ልዩ የአንድ ለአንድ የዙም የጸሎት ፕሮግራም እግዚአብሔር ነቢይ አማኑኤል ዳባ ጋር ስለ ኑሮ፣ ስለ ቤቶ ምሪትን የሚቀበሉበትና የሚመጣውን ዘመን የሚዋጁበት እንዲሁም ኃይልን የሚቀበሉበት ልዩ ፕሮግራም። የሚደናንቁ ብዙ ምስክርነቶችን በሰዎች ወት ጌታ እያደረገ እንዳለ ሰማ ነበርና ጌታዬም በሱ አመሰግናለሁ። በዚህ ቤት ውስጥ እግዚአብሔር አዲስን ነገር ይጀምራል። አሜን። አሁን ምልክት ማየት ጀመርኩ። ጌታ ይባረክ። አሜን። ምልክት 3 ጊዜ ስሜን ጠራ። ልጄ አይናገርም ነበር። 3 ጊዜ ስሜን ጠራ። ሃሌሉያ! ክብር ለኢየሱስ። ሃሌሉያ! ይህ ፕሮግራም ከቀረጻ ውጪ የሚከናወን ይሆናል። ስለዚህ በዚህ ዋትስአፕ ቁጥር በመደወል ይመዝገቡ።